ጥያቄያችን ምንድነው? show that the function ይሄ function has at least one real zero in this interval ነው የተባልነው። ስለዚህ በዚህ ኢንተርቫል ውስጥ የሆነ ኤክስ ቫልዩ አስገብተን ፈንክሽናችን ዜሮ ይመጣል ነው። መጀመሪያ ላይ የምናደርገው ምንድነው? ፈንክሽናችን ኮንቲኒየስ መሆኑን ማሳየት አለብን። ለዚህ ፖይንት እናገኛለን። ስለዚህ ፈንክሽናችን ኮንቲኒየስ ነው ወይ የሚለውን አንደኛ እናሳያለን። ከዛ ሁለተኛ ደግሞ የመጀመሪያውን እዚህ ጋር ያለውን ኢንድ ፖይንት ኤክሳችን ላይ ከተን ከዛ ደግሞ ሁለተኛውን ኢንድ ፖይንት ከተን ቁጥሩን ብናወዳደር የምልክት ለውጥ አለ ወይ ብለን ነው ቼክ የምናደርገው። ስለዚህ ሳይን ቼንጅ ነው ሁለተኛው ሪኳየርመንት። ስለዚህ ሳይን ቼንጅ መኖር አለበት። ዜሮ ሳስገባ የማገኘው ቫልዩ እና ፓይ ሳስገባ የማገኘው ቫልዩ ሳይናቸው የተለያየ መሆን አለበት። ግራፊካሊ ካሰባችሁት የሆነ ነገር ከኔጌቲቭ ወደ ፖዚቲቭ ለመሄድ ግዴታ መሀል ላይ ኤክስ አክሲስን ክሮስ ማድረግ አለበት በሚለው ፕሪንሲፕል ነው የኢንተርሚዲየት ቫልዩ ቴረም። ሁለት ኢንተርቫል ስንወስድ ግራፋችን ምናልባት ተጣጥፎ 3-4 ጊዜ ዜሮ የሚያደርገው ሊኖር ይችላል። ይሄ ቴረም ግን ጋራንቲ የሚያደርገን አትሊስት አንድ እናገኛለን የሚለውን ነው። አሁን ፈንክሽናችን ኮንቲኒየስ መሆኑን በምን ነው የምናሳየው ስንል ስናየው ኤክስፖኔንሻል ነው እዚህ ጋር። ይሄ ደግሞ ሳይን ፈንክሽን ነው። ኤክስፖኔንሻል የምናውቀው ለሁሉም ኤክስ የሚሰራ ፈንክሽን ነው። የሳይን ፈንክሽንም የፈለግነውን ቁጥር ብናስገባ የሆነ ቫልዩ እናገኛለን። ሁለት ፈንክሽኖች ኮንቲኒየስ ከሆኑ ድምራቸው ወይም ሲቀነሱ ወይም ሲባዙ ያለው ኮንቲኒየስ ነው የሚለው አንደኛው የሊሚት ፕሮፐርቲ ነው። ስለዚህ ይሄኛውም ኮንስታንት ቁጥር ነው፣ ኮንቲኒየስ ነው። 3 ነው ማለት በቃ ኮንስታንት ነው። ለሁሉም ኤክስ ይሰራል። ለሁሉም ኤክስ 3 ነው ቫልዩአችን። ስለዚህ ይሄኛው ኮንቲኒየስ ነው። ይሄም ሳይን ፈንክሽን ኮንቲኒየስ ነው። እንደዚህ ኦሲሌት የሚያደርግ ነው። ለሁሉም ኤክስ ይሰራል። ኮንቲኒየስ ነው። ይሄም ኮንቲኒየስ ነው። ስለዚህ የኮንቲኒየሶች ድምር ኮንቲኒየስ መሆኑን ስቴት እናደርጋለን። ከዛ በኋላ ምልክት ለውጥ እንዳለ ደግሞ ቁጥር አስገብተን ቼክ እናደርጋለን። ስለዚህ ዜሮ ስናስገባ እዚህ ላይ ቱ ዘ ፓወር ኦፍ 0 ከዛ ይሄ ደግሞ ቱ ሳይን ኦፍ ኤክስ የሚለው ላይ ዜሮ ማስገባት ነው። 0 ኦቨር 2 ስናደርግ ይሄ ነገር ይጠፋልናል። ከዛ ሲቀነስ 3 አለ። ይሄ አንድ ማለት ነው። አንድ ሲቀነስ 3 ስናደርግ ኔጌቲቭ ነው የሚመጣው አይደለ? ስለዚህ ቁጥሩ ላይ ለማባዛት ጊዜ ማጥፋት የለብንም። ይሄ በቃ ኔጌቲቭ ነው ብለን ምልክቱ ላይ ነው ኔጌቲቭ ነው ሌዛን 0 ነው። አሁን ደግሞ ፓይን ስናስገባ እዚህ ጋር 180 ዲግሪ አድርገን ሳይሆን ኤክስ ቫልዩ ላይ እንደ 3.14 2 አድርገን 3.14 እንደማለት ነው ፓይ። ከዛ ሲቀነስ አድርገን 2 ታይምስ ሳይን ኦፍ ለአንግላችን ግን ይሄንን ፓይ 180 ዲግሪ እንደማለት ነው። ለሁለት ስናካፍለው 90 ይሆናል። ሳይን ኦፍ 90 ከዛ ማይነስ 3 እንደማለት ነው። ሳይን 90 ደግሞ በቃላችሁ ካወቃችሁ ሳይን ኦፍ 0 0 ነው። የኮሳይን ኦፍ 0 1 ነው። የ90 ማለት ደግሞ የዚህ ኮሳይን ለ90 ሳይን ይሆናል። ስለዚህ ኮሳይን ኦፍ 0 1 ከሆነ ሳይን ኦፍ 90 1 ነው እንደማለት ነው። ስለዚህ ቁጥራችን ይሄኛው ወደ ምን ተቀየረ? ከ8 በላይ ነው የሚሆነው። ቱ ዘ ፓወር ኦፍ 3 8 ነው። ይሄ ደግሞ 3.14 ስለሆነ ከ8 በላይ የሆነ ቁጥር ነው ብለን ነው እንጂ ካልኩሌት ማድረግ አይጠበቅብንም። ከ8 በላይ የሆነ ቁጥር ሲቀነስ እዚህ ጋር -2 ከዛ -3 እንደምራቸው -5 እንደማለት ነው። -5 ስናደርግ ፖዚቲቭ ቁጥር ነው የሚሆነው። ስለዚህ ካልኩሌሽኑን መስራት አይጠበቅብንም። ፓይ ስናስገባ ያገኘ ነው ፖዚቲቭ ነው። ይቅርታ ላፕቶፕ እንግዲህ ተሰብሮ እዚህ ጋር ጥቁር ነው፣ ምንም ነገር አይታየኝም። በዚህ ሳይድ ግን ስክሪኑ ለእናንተ ይታያቸዋል። ስለዚህ ፈንክሽናችን ኮንቲኒየስ መሆኑን ማሳየት አለብን። የኤክስፖኔንሻል እና የሳይን ድምር ስለሆነ ይሄ ፈንክሽን ኮንቲኒየስ ነው ብለን እናስቀምጣለን። ከዛ በኋላ ደግሞ ምልክታችን ከኔጌቲቭ ወደ ፖዚቲቭ ስለተቀየረ ባይ ኢንተርሚዲየት ቫልዩ ቴረም ብለን ስፔሲፋይ ማድረግ አለብን። በኢንተርሚዲየት ቫልዩ ቴረም መሰረት ይሄ ፈንክሽን ሃዝ አትሊስት 1 zeros ቢትዊን ዚስ ኢንተርቫል ብለን ነው የምንመልሰው።